አብሳሪው መልአክ ገብርኤል አብሳሪው መልአክ ገብርኤል ያድናል ከነበልባል እሳቱን ውሃ ያደርጋል። የዚህ ገቢር ለእግዚአብሔር እግዚአብሔር ስራ የሚሰራበት ሰዓት አለውና እንግዲህ በዚህ ቦታ ላይ በመጀመሪያ ጊዜ የሰማዕቱ የቅዱስ እስጢፋኖስ ጸበል አይነ ስውር አባት ባይታዊ መጥተው ከዚህ ስሬ ከበሯ ስር ወጥቶ ከዛ በኋላ 7 ጸበል ፈለቀ። አሁን ወደፊት የሚፈልቅ ጸበል አለ። ነገር ግን እኛ ባላወቅነው ሁኔታ የቦታ ምሪት ሊሄድ ሲል የነበረውን መልአኩ ቅዱስ ገብርኤል አሁንም በህልም አሳይቶ ነሐሴ 19 ቀን ህዝብ 2016 ዓ.ም ተወያየ። መስከረም 19 ቀን 2017 ዓ.ም ውሳኔ አሳለፈ። ከዚያም በኋላ የህዝብ ጥያቄ ይዘን ከሚመለከታቸው አካላት ጋራ ከመዘጋጃ ጋራ ከገጠር መሬት አስተዳደር አጠቃላይ ከአስተዳደር ምክር ቤትና ከወረዳ ዋና አስተዳዳሪ ጋራ ተነጋገርን። ከዚያም በኋላ እነሱም ነገሮችን አመቻቹልን። መዘጋጃዎችም ሁሉም ማንኛውም ነገር የመንግስት አካላት ሲያመቻቹልን ያ ከተፈጸመ በኋላ ፈቃድ ከብፁዕ አባታችን አቡነ ቀለሚንጦስ ጠይቀን ፈቃድ ከተፈቀደልን በኋላ ይኸው መቃኞ በዚህ አይነት መልኩ ተሰርቶ ይኸው ዛሬ እዚህ ጉልላት ለማውጣት ሚያዝያ 30 ቀን ደርሰናል። ቀጣይ ደግሞ አሁን የታቦት የሚገባው ከተማ ገና ከተማ ውስጥ የሚገኙ እስከዚህ 4 አብያተ ክርስቲያናት ናቸው። የመጀመሪያው ደብረ ሲና ቅዱስ እግዚአብሔር አብ ነው። ቀጥሎ አመረናው ቅዱስ ኢየሱስ ሰብራ ናት። ቀጥሎ ደግሞ መጥምቀ መለኮት ቅዱስ ዮሐንስ ነው። ይሄኛው ደግሞ አሁን ያለበት ቦታ በዚሁ በሶስቱ አጥቢያ ውስጥ አንድ ላይ ተካቶ አራተኛው የሚተዳደር ግቢ ወንዝ ቅዱስ ገብርኤል ቤተክርስቲያን ይባላል ማለት ነው። እስጢፋኖስ ሰበል አካባቢ ይሄ ነው ማለት ነው። እናመሰግናለን። አሁን የታቦት የሚገባው ሐምሌ 19 ቀን ስለሆነ ይህን ያያችሁ ሁሉ የተረዳችሁ ሁሉ ወገኖቻችን ህዝበ ክርስቲያን ሁላችሁም አጠቃላይ ይህንን ስራ በማየት ቦታ የማስለቀቅ ስራ ስራው እንዲጠናቀቅ ደግሞ በዓሉን ለማክበር እንድትረዱ ለማለት ነው። በዓሉ ለቅዳሴ ቤት ባድርስ በጣም አድርገን እናመሰግናለን። ወስብሐት ለእግዚአብሔር። አብሳሪው መልአክ ገብርኤል አብሳሪው መልአክ ገብርኤል ያድናል ከነበልባል እሳቱን